ምክንያቱም ሚዲያ ላይ ያደረጉት ያለው ነገር ምናምን ነገር ሊያስብላል። ምክንያቱም ለኔ ያለች ሌላ ነው፣ እዛ ጋር እየተፈጠረ ያለው ነገር ሌላ ነው። ሁለተኛ ነገር ደግሞ ፓስፖርት የተወስዷል ምናምን ብላ ቪዲዮ ላይ ሲቀባበሉ ምናምን አሳዩ። ከዛ ደግሞ ለኔ በውስጥ ምን አልሽ? ፓስፖርቴን ወስዶታል፣ ለካሜራ ነው የሰጠኝ፣ መልሶ ቀምቶኛል አለች። ከዛ በኋላ የለም። ከዛ ሰላምን ማያት በሚዲያ ነው። ከዛ በኋላ በባህር እንዳትሄጂ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? ያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ ስለምን ላወራ ነው? ስለነ ሰይድ አይደለም፣ ስለ ሰላም ላወራ ነው ማለት ነው። እና ሰላምን እንግዲህ በአካል ማግኘት በጣም ነው የከበደኝ። ለምንድን ነው አላውቅም። ማውራትም አልፈለኩም ነበረ፣ ግን ቪዲዮውን ስለምታይ ካየሽ ወይ አጋጣሚ ከደረሰሽ እንድንገናኝ እፈልጋለሁ። ማለት የዚህን ያክል የሚያስደብቅሽ ነገር ከኔማ የሚያሸሽሽ ነገር ምን እንደሆነ ለኔ ለራሱ ግራ ገባኝ። ያጠፋሁትን ጥፋት ምን ማለት ምን ያክል በበድላት ነው ሁላማ ምን ያክል ጥፋተኛም ከሆንኩኝ ፊት ለፊት ተገናኝተን ጥፋተኛ ከሆኜ ጥፋቴን እንደማምን በደንብ ነው የምታውቂው። ጥፋተኛ ነኝ ጥፋተኛ ከሆንኩኝ ማለት ነው። ጥፋተኛ ከሆንኩኝ በአካል አግኝተሽኝ አንቺ እንዲ አድርገሻል፣ እንደዚህ ጥፋተኛ ነሽ አንቺ። አይ በአካል መገናኘት አልፈልግም ካልሽ ደግሞ ስልክ አለ። ስልኬን ራሱ ማለት በቃ ከጓደኞቿ ስልክ ራሱ ተቀብዬ ደወልኩኝ። በሌላ በማታውቀው ቁጥር ደውዬ ድምጿን ሰምቼው ሄሎ ብላኝ ማለት ነው ሰላም ሱመያ ነኝ ስል ዘጋችሁ ማለት እኔ የሆነ በቃ እኔ በጣም እንትን እያልኩኝ ነው። ማግኘት አለመፈለግሽ አንድ ነገር ችግር የለውም። ምናልባት እኔ ሳላቅ ያጠፋሁት ነገር ሊኖር ይችላል። እንግዲህ እኔ እስከማውቀው ከዚህ ከኢትዮጵያ ውስጥ ኢትዮጵያ ያለች በሰላም ነው የሄደችው። በዛ ላይ ደግሞ እኔም ሂጂ ብያት አይደለም እኔ አንቺ ምናምን ብላ በጣም ብዙ ነገር ዩቲዩብ ላይ እሷም ያላወራችሁ እኔም ያላወራሁት ነገር አለ። ለዛውም እኔ እንኳን እኔ ገፋፍቻት እኔ ካልሄድሽ ብዬ ጨቅጭቂያት ምናምን ቢሆን በዛ የተነሳ ነው እላለሁ። እሺ ችግር የለውም ማለት አሁን በቃ ጓደኛዬ ስለሆንሽ ለኔ ብላ ነው የጓደኝነት መስዋዕት ነው የከፈለችልኝ ብል ፈልገሽ እስካረክሹ ድረስ እኔን መዝጋት ምን አመጣው? እስካላስገደድኩሽ ድረስ ራስሽ ካልሄድኩኝ ብለሽ እስከሄድሽ ድረስ ከዛም የዘጋሽኝ ራስሽ ነሽ። እዛም እንኳን ሁኜ ልረዳሽ በጣም ብዙ ሞክሬያለሁ። ሰዎች ሁላ ስልክብሽ ነበር፣ ብዙ ነገር አለ ታውቂያለሽ። እኔ መራቅ የፈለግሽበት ምክንያት አልገባኝም። እኔ ከመጣሽ በኋላ ጠበቅኳት በስልክ በቃ ማለት ስልኩን ምናምን ስትዘጋብኝ ምን ቀን ቤት እንደምትሆን ምናምን አጣራውኝና ቀጥዬ ቤቷ ድረስ ሄድኩ። ቤት ውስጥ እያለች የለችም አስባለች። ማለት በቃ መልእክት ካለሽ አስቀምጪ፣ የለችም ቤት መቼ ነው የምትመጣት? መጣም የለችም ከሀገር ውጭ ናት አስባለች። ጭራሽ ቤቷ ውስጥና ከሀገር ውጭ ነች። የት ነው ሄደችው? አይ አናውቅም እኔ እንጃ ምናምን አሉኝ ማለት ነው። እና ሰላም ቪዲዮ እንደምታይ እርግጠኛ ነኝ። ችግርሽን ማግኘት ካልፈለግሽ ምንም ችግር የለውም። አጥፍቼም ከሆነ ይቅርታ በተመልካቾች ፊት ይቅርታ ጠይቅሻለሁ። እኔ ሳላቅም ሆነ አውቄም ሆነ ያስቀየምኩሽ ነገር ካለ በመሄዱ ጉዳይና ከሳይድ ጋር በገጠመሽ ነገር ደግሞ ታዩና ነይም እያልኩሽ ነበር። ራስሽ ደግሞ ፈልገሽ በገባሽበት ጉዳይ ደግሞ የዚህን ያክል ከኔ መራቅና ከኔ መሸሹ ከኔ መደበቁ ምንድነው ማለት አልገባኝም። ምንድነው? ምክንያቱም እኔ በቃ እንዴ
እዚህ ከሷ ጋር ራሱ ምናምን ቪዲዮ ስሰራ ምናምን ያሉ ጓደኞች ሲያዩኝ አንዳንዴ የሚቀርጹኝ ልጆች አሉ። እነሱ እንዴ የልጁ እናት እሷ ነች እንዴ ያሉ። ያው በርግጥ ሰላም በዛ እድሜ በእኔ በተነገረኝ እድሜ ልክ የ3 ዓመት እና የ4 ዓመት ከጀሚላ በኋላ እንዳልወለደች አውቃለሁ። ያው እስከማውቀው ማለት ነው። እርሷ እንደዚህ አይነት ነገር አየው እንዴት ማለት የሰው ልጅ እኮ እኔ ማለት የፈለገውን ሰው የፈለገው ደረጃ ብትወዱት ምን ብትሉት የሆነ ሰዓት ላይ ሰው ራሱ አይ እንዲህ ሊሆን እኮ ይችላል ያን ሰው ተጠራጠራላችሁ። እንደገና ደግሞ እኔ ያጠፋሁት ነገርስ ምንድነው ብዬ ሳስብ አንደኛ እኔ በግድ አይደለም የላኳት ራሷ ናት ቅሪ እንኳን ብያት ነበር። ከሰይድ ጋር እዛ ግርግር ሲፈጠር ታየውና እኔ እመጣለሁ ብያት ነበር። እኔ ልመጣ መስራት እንዳትመጭ እያለች ያስጠነቀቀች ነበር። ኦኬ እሺ ለኔ ብለሽ ከሆነ ለኔ ብላ ማለት ይሄን ሁሉ መስዋዕት ለኔ ብላ ከሆነ የከፈለችው ከየመን ጀምሮ ነው የዘጋች እና በባህር ልሄድ ነው ራስ ስትል በባህር እንዳትሄጂ የሚያግዛሽ ሰው አለ። የሚያግዛሽ ሰው ሲደውልላት ስልክ ሲደውልላት ሱመያ ናት የላከች ምናምን ገና ስሜን ስትሰማ ነው ስልኩን መጠረቅም እና ማለት አሁን ምንድነው የተጠራጠርኩት ሰይድና ሰላም ፌክ እየሰሩብኝ ማለት ድራማ እየሰሩብኝ ነው እንዴ ብያሰብኩ ማለት ያው ስለምታየው የልቤን ላውራውና ካኮረፍሽም በዛው አኮርፊ ማለት ነው። እስካሁን ድረስ ዝም ያልኩት እኔ ነኝ ጥፋተኛ። ምክንያቱም ዩቲዩብ ላይ ወጥቼ እኔ ራሱ አሁንስ ከሰላም ጋርም እያጠራጠራችሁኝ ነው። ለምን ሰይድ ደጋግሞ ሰላም ላንቺ የጠቀመችሽ ይመስላል እንጂ በጭራሽ ላንቺ አስባ አይደለም። በጣም ደጋግሞ ሲናገር የነበር አንቺ ማታቂው እኔና ሰላም ሚስጥር አለን፣ እኔና ሰላም የማያላቅቀን ነገር አለ ምናምን እያለ ሰይድም ደጋግሞ እያወራ ነበር። ስለዚህ ምናልባት እኔም በዛ ሰዓት ያው ሰው ነኝ እናድዳለሁ። እኔም በዛ ሰዓት ምናልባት ያልኩት ነገር እኔ ማንንም ካፌ ክፉ ነገር ወጥቶ ሰላምንም ሰይድም ተሰድቤ አላቅም። ግን እውነት ይሆናል ወይ ከገንዛ ጓደኛ ልታጣላ ይፈልገ ነው እንጂ ግን አሁን በቃ ማለት ሰላምን ስዘጋይ ምናምን እውነት ይሆን እንዴ ብያለሁ። ምናልባት በዛ ተናዳ ከሆነ ብዬ ረጅም ጊዜ ጠበቅኳት። በጣም በተለያየ ስልክ በቃ ማለት እንደዚህ እየቆየው ነገሩ ያረሳሰው እየደወልኩ ልክ ስሜን ስሰማ ትዘጋዋለች። በዋትስአፕ በኢሞ ምናምን አትመልስም። ጭራሽ ቤቷ ድረስ ሲሄድ እንዴ ምክንያቱም ይሄ እንዴት ተጠረጥርኛለሽ ማለትም ትችላለች። ሰይድ እንደዚህ ያለበት ምክንያት እንደዚህ ስለሆነ ነው። ምክንያቱም ሚዲያ ላይ ያደረጉት ያለው ነገር ምናምን ነገር ሊያስብላል። ምክንያቱም ለኔ ያለች ሌላ ነው፣ እዛ ጋር እየተፈጠረ ያለው ነገር ሌላ ነው። ሁለተኛ ነገር ደግሞ ፓስፖርት የተወስዷል ምናምን ብላ ቪዲዮ ላይ ሲቀባበሉ ምናምን አሳዩ። ከዛ ደግሞ ለኔ በውስጥ ምናልሽ ፓስፖርቴን ወስዶታል ለካሜራ ነው የሰጠኝ መልሶ ቀምቶኛል አለች። ከዛ በኋላ የለም። ከዛ ሰላምን ማያት በሚዲያ ነው። ከዛ በኋላ በባህር እንዳትሄጂ ሰላም እኔ ሰው አገናኝሻለሁ። ሰው የሚያገኛት ሰው ሰጠዋት ማለት የተቸገረ ሰው ሊሞክር ይችላል አይደል? ሰላም ገና እንዴት ነሽ ሰላም ምን ፈልጋችሁ ነው? ያው አረበኛ ምን ስለማትል እሺ ሱመያ ልካ ነው ሲሏት የኔን ስም ስሰማ ትዘጋለች። ችግርሽ ምንድነው ነው የኔ ጥያቄ። እና በፈጠረሽ እንድትመልሽልኝ የምፈልገው ምንድነው ሰላም አጥፍቼም ከሆነ ጥፋተኛ ነሽ በይ በተመልካቾች ፊት ይቅርታ ጠይቅሻለሁ፣ ጥፋቴን ካወቅኩኝ ማለት ነው። ምናልባት ተጠራጠርሽኝ፣ ምናልባት ይሆናል እንዴ ስለዘጋሽኝ ግምት ነው እንጂ ያስቀመጥኩት እኔ ካፌ መጥፎ ነገር ማልወጣ ምንም ያልኩት ነገርም የለም። ጥፋተኛ ከሆንኩ ወጥቼ ይቅርታ ጠይቅሻለሁ። ሰይድ እንዳለው ደግሞ አንቺ ከኋላሽ ሌላ ችግርም ካለብሽ ምንም ችግር የለውም እኔ አፍልሻለሁ። ግን ምክንያትሽን ነው ማወቅ ፈልገው። የምር ችግሩ ከኔ ነው ወይስ ካንቺ መሆኑን ማወቅ ፈልጋለሁ። ለምን አንቺ አሁን ላይ ሳስበው ሲፈጠር እኔ በባህር አልመጣሽም። ምክንያቱም ቁጭ ብዬ ሳስበው እንደዛ እያለቀሽ ምናምን እያወራሽ እኔ ግን የሚረዳሽ ሰው ሳስቀምጥልሽ ያንን ሰው አታወሪም፣ ያንን ሰው አታገኝም። እንዴት በባህር ደፍረሽ እንደመጣሽ ራሱ ለኔ አሁን ጥያቄ እየሆነብኝ ነው።
አልመጣሽም። አንቺና ሰይድ የሆነ የተስማማችሁበት ነገር ይኖራል። ምክንያቱም እኔ አብዛኛውን ጊዜ የሆነ ነገር ውስጤ አንሰላስሎ የሆነ እርግጠኛ የሆነበት ነገር ብዙ ጊዜ ማለት ነው ትክክል ነው። እኔ ያጠፋሁት ደግሞ ጥፋት ሳላቅ፣ ምክንያቱም የሰው ልጅ ነኝ ያጠፋለሁ። ሳላቅ ያስቀየምኩሽ ነገር ካለ ምንም ጥፋተኛ ካልሆንሽ እንዲህ ግዴታ የት ብሎ መውጣት የለብሽም። እንዲህ ብለሽኛል በይ። ከፈለግሽ በዚህ ከፈለግሽ በአካል ወጥቼ ይቅርታ ሰላም ስላጠፋሁልሻለሁ። እንዳላወራ ከፈለግሽም እንደማላወራ ታውቂያለሽ። ስለዚህ ይሄ ቪዲዮ እንደሚደርስሽ አውቃለሁ። ጓደኞቿም ካያችሁ እንድታደርሱልኝ ጠይቃችኋለሁ ማለት ነው። በተረፈ ይህ መልእክቴ ለአቶ ሰላም አድርሱልኝ፣ የምታውቋት የማታውቋት ማለት ነው። በተረፈ ይህንን የመጣሁት ወዳችኋለሁ። በያላችሁበት ሰላም ያርጋችሁ፣ ጤና ይስጣችሁ፣ ፍቅር ይስጣችሁ፣ ልጅ ይስጣችሁ፣ ልጅ ለሌላችሁ አላህ ልጅ ይስጣችሁ፣ ለታመማችሁ አላህ አፍያ ይስጣችሁ ማለት ነው። በተረፈ በጣም ነው የምወዳችሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።